Ashama kabajamtootaa fi jaalatamtoota kiyyaa guyyaa harka fuune isiniin jedha. Egan har'a jallabiyyaa uffadhee dhufee rakkadhe. Ashama kabajamtootaa fi jaalatamtoota kiyyaa guyyaa harka fuune isiniin jedha. Jirra jirtu baga jiraattan hundi keessanuu እንዴት ናችሁ? ሰላም ናችሁ አላችሁ ወይ? እኔ ያለው እግዚአብሔር ይመስገን፣ እግዚአብሔር የተመሰገነ ይሁን። ሁላችንም ይሄ ቪዲዮ ያያችሁ ሼር ላይ ኮሜንት ባታረጉ እንዳታልፉ ነው የምለው እና ሁላችንም ወዳችኋለሁ፣ አከብራችኋለሁ። ቤተሰብ የሆናችሁ ሰው አበረታቱኝ። ቤተሰብ የማይሆናችሁ ሰዎች ደግሞ ቤተሰቡንና እኔ መልሳችኋለሁ ማለት ነው። እና ዛሬ አንዳንድ ነገር ይዤ መጥቻለሁ ነው የምላችሁ። ምንድነው ይዘሽ መጣሽ ብላችሁ ተጠይቀኛላችሁ ይሆናል። እና አንዳንድ ነገር አጭር ቪዲዮ ማለት ነው ይዤ መጥቻለሁ። ሁላችንም እስከ መጨረሻ እስከምታዳምጡኝ ተስፋ አደርጋለሁ ማለት ነው። እና ዛሬ አንዳንድ ነገር ይዤ መጥቻለሁ እያልኳችሁ ነው። ለምሳሌ እኔ እንደዚህ አይነት ነገር ለብሼ አላውቅም። ይሄው ለነገራችሁ ማለት ነው። ትልቅ ነው በጣም። እኔ ወፍራም ቢሆን ኑሮ ማለት ነው ልሞላ ነበረ፣ ግን ወፍራም ብዙም ወፍራም አይደለም፣ አጭርም አይደለም፣ ምንድነው ቀጫጫም አይደለም ማለት ነው። አጭርም አጭር ነኝ። አጭርማ ትንሽ ቆመት ከሰጠኝ ኑሮ ጥሩ ነበር። ግን እግዚአብሔር ይመስገን ሁሉ ስጦታ የእግዚአብሔር ስጦታ ስለሆነ እኛ ራሳችን አንወስድም ማለት ነው። ለምሳሌ እኔ እንደዚህ አካል ጎድሎኛል እግዚአብሔር ወይ ስጠኝ ማለት አልችልም። ለምን መጀመሪያው ተለክቶ ሰጥቶኛል ማለት ነው። ተለክቶ ከሰጠኝ ደግሞ እግዚአብሔር ይመስገን ብዬ ወስዳለሁ እንጂ እኔ እንዲያደርጎኛል እንደ አፍንጫ አልሰጠኝም፣ ወይም ደግሞ ቁመት አልሰጠኝም፣ ወይም ደግሞ ሼፕ አልሰጠኝም፣ ወይም ደግሞ ምን አልሰጠኝም ብዬ እግዚአብሔርን እንደዚህ አላማረርም ማለት ነው። እና ያገኘንን ሁሉ እግዚአብሔር ይመስገን፣ እግዚአብሔር ወይ እንኳን እንደዚህ አደረከኝና ፈጠርከኝ ብለን ተመስገን ብለን እንወስዳለን ማለት ነው። እና እግዚአብሔር ደግሞ አንዳንድ ጊዜ ሰው ሲፈጥረው ምክንያት አለ ማለት ነው። ለምሳሌ አንድ ሰው ቆንጆ አድርጎ ፊቱን አሳምሮ እና ፊቱን አሳምሮ አፍንጫውን ረጅም አድርጎ ይሰጣልና ረጅም አድርጎ ይሰጣል። ከዛ ደግሞ ማለት ነው እና ፊቱም ደግሞ ትንሽ ምንድነው የኔ አሁን ፊቱ ምንድነው የሚባለው? ፊቱ ረጅም አይደለም፣ ክብ ነገር ነው ማለት ነው። ከዛ ለሌሎቹ ረጅም አድርጎ አፍንጫውን ይሰጥና ከዛ ደግሞ ቁመቱን ይሰጣል ማለት ነው። ከዛ አሁን ለምሳሌ የኔ የት ልነግራችሁ፣ ታላቂ ማለት ነው ሻሽቶ ትባላለች። ከዛ እሷ በጣም ረጅምም አይደለችም፣ ረጅም ናት፣ ቆንጅዬ ናት፣ ታምራለች ማለት ነው። እና ቁመቱን ስታይ በቃ መልኩን ስታይ በጣም ነው የምታምረው። ግን እሷ ደግሞ ጸጉር የላትም ማለት ነው። ይሄው እግዚአብሔር አንድ ነገር ከሰጠክ አንድ ነገር ደግሞ አይሰጥም። እሷ ለምሳሌ አፍንጫ ቀጥ አድርጎ እዚህ ጋር ተነስቶ እስከ ታች ድረስ አፍንጫ ሰጥቶታል ማለት ነው። ከዛ መልክም ደግሞ ሰጥቶታል፣ ፊቱ ሁሉ ነገር አሳምሮ ሰጥቶታል። አንድ ሁለተኛ ደግሞ ቁመትም በቃ ቁመት ብዙም ሳይሆን መካከለኛ እና ትንሽ እንዲህ ነገር ትበልጠኛለች። በቃ በዚህ በላይ በዚህ በጆሮ በላይ ትበልጠኛለች ማለት ነው። ከዛ ደግሞ እኔ ደግሞ እሷ ይሄ ትበልጠኛለች፣ ቁመቱም ትበልጠኛለች፣ ውበቱም ትንሽ ትበልጠኛለች። ጥርሱም ደግሞ ትንሽ የእሷ ጥርስ ክምክም ማለች እና በቃ ሰው እየፈጠረ ነው መስለው እንጂ አሳምሮ ማለት ነው። በጣም ነው ጥርሷ የምታምረው። ከዛ እሷ ይሄ ናት በሉ። የኔ ደግሞ አንድ ነገር ልነግራችሁ። አሁን ለምሳሌ ቁመቴም ረጅምም አይደለም አጭርም አይደለም እና መካከለኛ ነኝ። ግን ለሌሎቹ ምን ሰጣ? ለኢታውን ታላቅ ምን ሰጣ? አፍንጫውን ሰጣና ፊቱ በስነ ስርዓት እግዚአብሔር አሳምሮ እሷን ፈጠራት ማለት ነው።
እሷ ከፈጠር በኋላ እኔ ደግሞ ከሶስተኛ ላይ እሷ ሶስተኛ ላይ ሲመጣ እኔ ደግሞ ምን አደረገኝ? አፍንጫዬ እንዲያርጎ ሰጠ። እንዳያችሁ ማለት ነው። አሁን ታኛላችሁ አይደል? እንደ ታኛችሁ። ከዛ አፍንጫዬ እንዲያርጎ ሰጠኝ እና ቁመቴም ደግሞ መጸላ ሰው አይደለም ማለት ነው። እና አጭርም አይደለም ረጅምም አይደለም ቀጫጭም አይደለም፣ ሙሉ በሙሉ ሰጥቶኛል። በቃ ማለት ምን ልበለው። ከዛ አንዳንድ ሰው ከምንድን ነው ምን ልበላችሁ ከታች ከእግር ምናምን ያወፍርና ከዚህ በላይ በኩል ደግሞ ያሳጥራል። ግን እኔ ሙሉ ነው ከታችም ከላይም። ምን ማለት ፈልጌ ነው? በቃ አጭር ምንድን ነው ቀጭንም አይደለም ቀጫጫም አይደለም ወፍራምም አይደለም ማለት ነው። ለምን እግዚአብሔር ነው ሰጠኝ። አንዳንድ ጊዜ ሲወፍርም ለምሳሌ እኔ አሁን ፊቴን ስታይ ፊት አይቀንስም። ምንም ቢሆን ቢቀነስ ሰውነቴ ቢቀነስ ፊት አይቀንስም። በቃ እንዲህ ነው እግዚአብሔር ፈጠረኝ። በቃ እንዲህ አድርጎ ጥፍጥፍ አድርጎ ማጣፍጥፎ ማለት ነው። እና አንድ ይሄ ነው። ሁለተኛ ማለት ነው። ሶስተኛ ደግሞ ከሁሉ ኢቶቼ እኛ ለምሳሌ 5 ነን፣ 5 ሴት ነን፣ 4 ወንድ ነን እና እኛን ሴጠን ነን። ከዛ ከ5ቱ ሴቶቹ ማን ፀጉር ያላት ብትሉ ደግሞ እኔ ነኝ። ከ5ቱ ማለት ነው። ግን አሁን የመጨረሻውን አላውቅም። እኔ እዚህ ወደ አረብ ሀገር ሲመጣ እሷ ትንሽ ነበረች እና አሁን ግን አድጋለች። አላውቅም። የነሱ ፎቶ ማንም አንስቶ ምልክኝም የለም። እስካሁን አላገኘውም ማለት ነው። ከዛ እኔ ደግሞ ምንድነው ሰጠኝ ብያለሁ? ፀጉር ሰጠኝ። ከሁሉ ኢቶቼ 5ቱ እኔ ሶስተኛ ነኝ ብያለሁ እና 5 ነን እና ከ5ቱ እኔ ነኝ ፀጉር አለ። ከየት አባትሽ ነው ያመጣሽው ማለት ትችላላችሁ። ሳፊዴን አንቺ ደንዴሰን እና ለምንድን ነው ያልኩት? ለምሳሌ እግዚአብሔር እንዳልኳቸው ፊቱን ሁሉ ነገር አሳምሮ አንድ ሰው ሰጥና ፀጉሩን ይከለክላል። ፀጉሩ አይሰጥም። ለምን? ምክንያቱ ያውቃል። ሁሉ ሰው ከሰጠበት ችግር ነው። ከዛ አሁን ለምሳሌ አፍንጫም ሰጠው፣ ፀጉሩም ሰጠው፣ ቁመትም ከሰጠበት አንዳንድ ሰው አለ ሁሉ ነገር ፉል አድርጎ እየሰጠው ማለት ነው። እና እግዚአብሔር ማለት እኮ የሱ ቃል ማስተማር አይደለም። የሱ ቃል ማስተማር ሳይሆን በቃ እኔን ስለ ኢቶቼ ስለ ቤተሰቤ ወይም ደግሞ ስለ ራሴ እየተናገርኩ ነው እንጂ እግዚአብሔር ቃል ታስተምረኛላችሁ ወይም ደግሞ ታስተምራለሽ ማለት እንዳትሉኝ። ይሄው አማርኛ አፌ እየተሳሰረ ነው። መናገር እችላለሁ ግን የተሳሰረኛል ማለት ነው። እና ለምሳሌ ኢቴ እኔ ላይ የተወለደች አለኛ እናታችን ቶሎ ቶሎ ስለወለደች እኩል ነው የምንመስለው ማለት ነው። እና እሷ እኔ ላይ የተወለደችው መንታ ነው የምንመስለው ማለት ነው። መንታ ነው እኔና ከእሷ ጋር ሲሄደው እሷ መንታ ነው የምንመስለው። ግን ምንድነው አሉ እሷ እኮ ፀጉር የላትም አንቺ ደግሞ ፀጉር አላት ይሉኛል። ግን እሷ ደግሞ ፀጉር የላትም። እውነት ግን ምንም አትልም፣ ይበቃታል። ግን ብዙ አይደለም እንደኔ። አሁን ለምሳሌ ብዙም አይደለም ረጅምም አይደለም መካከለኛ ነው ማለት ነው። እና ስለዚህ እኔ ያነሳሁትም ምክንያቱ ለምንድን ነው ሁሉ አንድ ላይ አይሰጥም ማለት ፈልጌ ነው። ስጦታ ማለት ነው። አንዱ ጥቁር አድርጎ ይፈጥራል፣ አንዱ ሀጭር አድርጎ ይፈጥራል፣ አንዱ ደግሞ ረጅም አድርጎ ወደ ላይ ስንት ሜትር አድርጎ ይፈጥራል ማለት ነው። እና ይሄ ሁሉም አደርገው እግዚአብሔር ነው። እና እኛም ደግሞ እግዚአብሔር እየሰጠን ተመስገን አምላኬ ወይ ብለን እንወስዳለን ማለት ፈልጌ ነው። እና
በአማርኛ የምተከተኩ ማለት ነው። በቃ እሱን ተከታታዮቼ ሁሉ በአማርኛም ቢሆን በኦሮምኛም ቢሆን ስሙ። አሁን ደግሞ በኦሮምኛ እናገራለሁ ማለት ነው። ይሄው እየቀራችሁ ደቂቃ በኦሮምኛ እናገራለሁ እና በአማርኛ የምትሰሙ ሰዎች ደግሞ ማለት ነው በጣም አመሰግናችኋለሁ። አማርኛ ደግሞ ትንሽ አፌት ተሳሰረኛል እንጂ በስነ ስርዓት ነው ማለት ነው እርግጥ አድርጌ የምናገረው እና እስከ ከእናንታችሁ ጋር ስለምወላ ሁሌ እማራለሁ። ችግር የለም። ይሄ ነው የምላችሁ። በኦሮምኛ እመለሳለሁ ማለት ነው። ይቅርታ አድርጉልኝ። አሸማ ዮያ ሀርከፉን kabajamtootaa fi jaalatamtoota kiyya akkam jirtu nagaa keessani ani nagaa kooti galata waaqayyo sinin jedha dhiifama viidiyoo kana kan inni waraabee fi jechuun waa'uma kiyyaa fi waa'uma maatii kiyyaa wanta ilaallatudha yookiin immoo kennaa waaqayyo namaaf kennee itti gammaduudha malee yaa rabbii funyaan kana na gabaabsitee yaa rabbii qomatii kana na gabaabsitee yaa rabbi jennee waaqa keenya waqqasuurraa kanuma argannetti yaa rabbi jennee waaqa keenya galateeffannee rabbi keenya galateeffannee itti gammannee jiraachuu wayyeessiniin jechuu barbaade tananii inni lammaffaa ደግሞ wanta jechuu barbaade fakkeenyaa fi anama fakkeenyaaf wanta natti irratti tokko funyaan koo kanas akka gadinaa dheeresseera ta'ee jedhee yaadeetiin ture beektu funyaan tiyya kana jechuudha. እና ofiif hin jedhe malee waaqayyo immoo waa beekaaf na uume naa kenne jechuudha. Maaliif isatu na xafaxafee na uume lafa na godhe waan ta'eef kun natti irrateera yoon jedhe waan naa kenneef isatu beeka waan ta'eefu jechuun hundumayyuu immoo wal qixxeessee hin uumu jechuudha. Isa tokko gurraachessee uumuu danda'a. Isa tokko immoo diimessee uumuu danda'a. Isa tokko immoo rifeensa kennuufii danda'a. Isa tokko immoo rifeensa uwwachuu danda'a jechuudha. Keessumaa namni rifeensa hin qabne fakkeenyaan isin fudhadhaa tuguu isin fudhadha tigistiin beektan fincaan dhiiraan fincaan dhiiraalleetti godhii mataan keenya dheerata naan jedhanii fi amma fincaan dheeraatti godhutti deemeera garuu mataan kiyya naa dheerachuu didee rabbumatu ganama qorqondaa naa uume naa kenne jette wayii yaadadhe jennaan achiin booda maaliif jechuu barbaadeeni hundumtuu kennaadha jechuudha. Amma ishiin rabbiidhumatu ganama kenneefi isinii galee yoo waaqayyo ganamuma rifeensuma kee kana babbareechee yoo si uume ofumaanuu guddataa ofumaanuu dheerataa ofumaanuu waa barbaade ta'a jechuudha. Yookiin shaamboo dibatanii shaamboo miiccatanii qibaatii dibatanii osoo hin taane ganamuma jechuun rifeensuma gaarii rabbiin yoo si kenne inuma dheerataa jechuudha. Innaan amma tigistii qibaatii kanatti godhinaan jedhanii qibaatii isa kanatti fidinaan jedhanii itti godheen dadhabee qibaatii warra hiddi illee bitee birrii meeqatti birrii 100 meeqaan bitee birrii biyya kanaa 150 birrii 150 bitee innillee akkasumattiin gororroon kiyya na kokkokachu viidiyoo dheeraa waraabuu hin danda'u. እና akkas jettee turte kunoo birrii 150 ጊዜ ለምን bitee fincaa warra hindiiti malee kun qibaatii miti mataa kiyya sii dheer mataa dheeressa dheetanii birrii amma kanaan bite garuu rifeensi kiyya naa hin dheeranne jettee dubbachaa turte namoonni argitaniiftu siniin jedha. Inna maaliif hin kaasee kun muluu kennaa rabbiitii sixootaadha. Rabbitu namaa kenna hin dheeratu yoo ta'e kalaas bishaaniin si dhiqadhu kunuunfadhu inuma dheerataa jechuudha. Garuu immoo ganamuma rabbiinii gabaabsee uume yoo ta'e wanti dhufu hin jiru jechuudha. Isin galee achuma ta'a malee wanti dhufee dheeratuuf hin jiru isiniin jedha. Inni akkasidha isiniin jedha. Tokko sooni isinitti nimiin kan hin dabarre wayin daqiiqaan kiyya dhumattee jirti. Daqiiqaan kiyya qabadhee dhufee dhumatee jira.
እና sumaan hundi keessanuu galatooma ulfaadhaa siniin jedha kan hafe immoo qabadheetiin sinii dhiyaadhaa ሼር ላይክ ኮሜንት ጎቹዳና ብረ ዳበዳ ሁላችንም በጣም አመሰግናለሁ። ይሄ ኮሜንት ሼር ላይክ አርጉ እንዳትረሱ ነው የምላችሁ። በጣም አመሰግናችኋለሁ። ሼር ላይክ ኮሜንት አርጉ። ኦኬ ባይ ባይ።